30 ቀበሌ 30 እርሳስ አለው በ30 እርሳስ እየለቀለቀ ሀገሬው ዝም አለ ምስኪኑም አለቀ ፈሯለው እዚህ ሰፈር ሰው ያጎብጠኛል ያስፈራኛል መገፋፋትና ጭካኔው እስከምን እንደሆነ ያሳስበኛል ይሄ መገፋፋቱ ደግሞ ያገናኘዋል ብዬ ያሰጋኛል የነተበ ፍራሽ ጨርቅ ሳያዛውንቶች መስሎ ይሰማኛል ሙአጤን አውጥቼ ፍራሽን ሶጋ የሰው ልብ ይወጋው ይመስለኛል ያጎብጠኛል ሰው በፍርሃቱ አሊያም በአጉል እብሪት ውስጥ ገብቶ ታውሯል እናት የልጄን ማዕረግ አሳየኝ ብላ ትሳላለች ልጅ እዛው ደብር ላይ ሄዶ የእናቴን ጉድ አሳየኝ ብሎ ይጸልያል ያሰጋል ይሄኔ ነው ፍራሹም ምሾ ነው ብርድ ልብሱም ሙጋት ምን ላይ ተተኝቶ ይታለማል ንጋት ያለው